አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቼ እንደምን አላችሁ? ሰላም ሰላም ብያለሁ። ክርስቲያን ወገኖቼ ሰላማችሁ ይብዛ ባላችሁበት፣ ፈጣሪ ጠብቃችሁ ሀገራችንም ሰላም ያርግልን። እንዴት ናችሁ? ይቅርታ ደህና ናችሁ አይደል? እኔ ጋር አልሐምዱሊላህ። ረመዳን ከሪም ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። የሰላም የደስታ የፍቅር የብልጽግና የፍቅር ያርግልን። ጾመው ከተጠቀሙዎች ያርገን። ደርሰው ከሚጾሙ ጾመው ከተጠቀሙዎች ጾማቸው ከተቀበላቸው ባሪያዎቹ ያርገን ኢንሻአላህ። አልሐምዱሊላህ ረብል ዓለሚን። ለዚህ ቀን ያበቃን ጌታዬ ምስጋና ለአላህ ይገባው፣ ጥራት ይገባው ለአላህ ምስጋና እንጂ ምን አለው ለሱ። እና በጣም ደስ ብሎኛል። አልሐምዱሊላህ ምንም ሳንሆን በሰላም አምና ከኛ ጋር የነበረው ብዙዎቻቸው ከኛ ጋር የነበሩ የሉም። ዘንድሮ ግን እኛ አላህ ወፍቆናል ኢንሻአላህ። ጾመን በተግባር ጾማችን ተቀብለን በተግባር ምን ጾመ ያርገን። ጾማው ደግሞ ከተጠቀሙዎች ኸይር ስራ ሰርተን ለሌለው ፍጡር ሰርተን በአቅማችን ለመስራት ደግሞ የማይመቸን በብር በአቅማችን ባለን አክል አንድ ምስኪን እንኳን ብናፍጥር ምን አክል ነው? ምን አክል አጅር አለው? በዚህ ዘመን ኑሮ ኢትዮጵያ ኑሮ በጣም ከባድ ሆኗል። ዘንድሮ በጣም ከባድ ነውና ብዙዎቻቸው ፍጥር እንኳን ላይኖራቸው ይችላል። አቅማቸው ደካማ የሆኑ ሰዎች ወጥተው እንኳን ሰርተው ለማምጣት የማይችሉ ብዙ ሰዎች አሉና ለነሱ ባለን አቅማችን በተለይ ደግሞ የቲሞችም አሉ እና እናቶችም አቅም ደካማዎች ትላላቅ ሰዎች ስለሚኖሩ ባለን አቅማችን ረድተናቸው ባለን አቅማችን ተባብረናቸው የደስታ የፍቅር ረመዳን እንዲሆንልን ለእስልምና እምነት ተከታዮች በሙሉ ምኞቴ ነው። ኢንሻአላህ በዱአን በርታ፣ በዱአን ጠንክር። በአመት ነው የምናገኘው። የዛሬ አመት ወይ እንደርሳለን ወይም ደግሞ አንደርስም፣ አይታወቅም። ምንም ዋስትና የለንም። ረመዳኑ ራሱ ሳንጨርስ ልንሞት እንችላለን፣ ወይም ደግሞ አንጀምረውም፣ አይታወቅም። ያላህ ስራ ውን ያለው ነገር ነው የሚሆነው። አላህ ኸይር ነገር ሰርተን የምንሞት ያርገን፣ በኸይር ነገር የምንገናኝ ያርገን። የኔ ውዶች መዳም ቅመሞች ባለን አቅም ላይ ብዙም ባይኖረንም ባለን አቅም 10 5 ብለን ለምስኪኖች ሙስሊም ሆናችሁ ክርስቲያን ሆናችሁ ምንም ችግር የለውም። ያኔ እንትን ብትሉ ማለት ነው ያሌላቸው ብታስፈጥሩ ለእናንተም አሪፍ ነው እና እኛም ደግሞ ሙስሊሞች ተባባል እንደ ሌላ ጊዜያችን በፍቅር አልሐምዱሊላህ። ለዚህ እኮ ማን እንትን አይልም፣ ሁሉም ይተባበራል ማለት ነው። እና ኢንሻአላህ ድባቡ ደስ ይላል። የረመዳን አቀባበሉ አልሐምዱሊላህ። እኛ ሰው ሀገርም ሆነን ረመዳን ሲመጣ በጣም ከባድ ነው። የምሬ ነው የምላችሁ። እኔ ሰሞኑ 4 ቀን ሙሉ 4 ሽንት ቤት ከነገር ግዳው ይሄ መሩሃ አውርጄ ማጥቤ እሱን እንደገና ማስታወቅ በመሰላል ወጥቼ ወልብዬ ብዙ ነገሮች ሰርቼ ያለውና ረመዳን ላይ በነገራችን ላይ እኔ ሀገርም ላይ ማለት ነው በጣም ያስደስተኛል። በቃ አመት በዓል ሲደርስ ረመዳንም ይሁን አረፋም ይሁን ማታው አልተኛም። እንደው ጾም የሚፈታ ቀን አረፋም ነገ ነው ሲባል በቃ እንቅልፍ የለም። እንደዛውም ደግሞ ቀረበ ሲባል በቃ ጥዳት በጣም ማጥዳና እዚህም እያጠዳው ነው። የኢትዮጵያው አልተወኝም። እዚህ ራሱ ያነጋለሁ ምንም አልተኛም። በቃ እንቅልፍ ራሱ አይመጣብኝም ማለት ያናክል። አሁን አመት በዓል ላይ እነዚህ ብዙ ጊዜ ቤት አይሰራም ምግብ። ያው እናታቸው የትልልቅ ሰዎች ጋር አመት በዓል የሚያሳልፉ ቤት ውስጥ ተሰርቶ ምናምን አያሳልፉም። ምናልባት ትልልቅ ሰዎች ቤት ከሰራችሁ ነው እንጂ
አሁን ወጣቶቹ የሚያናክል ነው እንትን አይሉም፣ እቤት ውስጥ አይሰራም እና ዞረው ነው የእናታቸው ጋር ወይም አባታቸው ጋር ሄደው ነው አመት በዓል የሚያሳልፉ እና እኔ ግን ባልሰራ ራሱ ማለት ነው ያውሉ ባልሰራ ራሱ ግዴታ በቃ አመት በዓል የሚመስለኝ ቁጭ ብዬ ሳሳልፍ በቃ አይደለ ምንም ባላረግ እንትን ባልልም ያስደስተኛል እና አመት በዓል ጊዜ መተኛት አልፈልግም ኢንሻአላህ እና ደስ ይለኛል ማለት ነው። እናንተ ደግሞ እስኪ ሀሳባችሁ እንዴት ነው? ለመቀበል ዝግጁ ናችሁ ወይ? እንዴት ነበረ ጥዳት? እያጠዳችሁ ነው ወይ? ገና ናችሁ ወይ? እና ኢንሻአላህ በሰላም አድርሶ የሚያስጾም ያርገን። ጾሞ ከተቀበላቸው ባሪያዎቹ አላህ ለረመዳን ብለው ታዘው መስጊድ ላይ ለሚጾሙ እኛ እንኳን ረመዳን ላይ አስርም ዙሁርም አንዳንዴ ዙሁርና አስር አብራችሁ የምትሰግዱበት ጊዜ ያለና በነገራችን ላይ ለምን አልሰገድንም ለምን አልቀራንም ብለን ሊቆጨን አይገባም። ማለት ስራ የሚባዳ ስለሆነ ማለት ነው። እየሰራን ስለሆነ ቢያንስ ኤርፎን አርግተን ቁርአን በጆሯችን ማዳመጥ እንችላለን። በቃ ከይህ ካልባልታው ሚዲያ ብዙ ጊዜ ረመዳን ላይ ባንጠቀም እላለሁ። ዩቲዩባችንም እንግዲህ ትንሽ ረጋ ቢል አሪፍ ነው። ያው ሁሌም እሱ ራሱ አስቸግሯል። በአሁኑ ሰዓት ላይ ይሰራል ይሰራል ምንም መፍትሄ ስላልተገኘ በረመዳን ደግሞ መጨረሻው እንዳይበላሽብን ብዙም እንትን ላይ ባንሆን እላለሁ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እና እስካሁን እየሰራው ነበር በሉ ፎቅና ታች ጽዳት ማስታወት ትላንትና ሽንት ቤቶች ምናምን ውጭ ግቢ ምናምን ነበርኩኝ። ዛሬ ደግሞ ቤት ውስጥ እያጠጣው ነበረ። አልሐምዱሊላህ ታች ጨርሼ ፎቅም ጨርሼ ጥጥት አድርጌ ሁሉም ቦታ ያመጣው እላችኋለሁ። መዳሜ ደግሞ የለችም አሁን። ከዛ እዚህ ጋር ደግሞ ምሳ አቀረብኩኝ። ምሳ መኮሮንና ሰላጣ ጥብስ ማለት ነው። እና በጣም ነው ደስ የሚለው፣ በጣም ይጣፍጣል። ሞክሩት። ቪዲዮ ሰራበታለሁ ብዬ ነበረ ስለደከመኝ አልቻልኩም ማለት ነው። እና በቀላሉ ብቻ አድርጌ እንደዚህ በላለሁ ብዬ ቪዲዮ ሰራለሁ ብዬ ነበረና ስለደከመኝ ስለራበኝም ቪዲዮ ደግሞ ቪዲዮ ለመቅረጥ ተረጋግቶ መሆን አለበት። ያንን ደግሞ እንትን አላልኩም። መዳሜም ትመጣለች እያልኩ ነበረ እና በዚህ መልኩ የዛሬ ቪዲዮአችን እንደዚህ ያው ዞሮ ቪዲዮ ስሰራ ባላሳያችሁም ሰርቼም ቢሆን እንደዚህ እንትን እላለን ማለት ነው። እዚህ ጋር ውሃ አለኝ፣ እዚህ ጋር ደግሞ ቤፕሲ አለኝ። እንግዲህ ያቀርብ ያለው ምሳዬን አብረን እንብላ። አሁን የምሳ ሰዓት ነው። እንግዲህ በዚህ ሰዓት ብዙ ሰው የሚበላበት ሰዓት ነው። ዛሬ በተለይ ደግሞ መዳሞቹ እረፍት ነው፣ ትምህርት የለም፣ ልጆቹ ቤት ናቸው እና ስራ ይበዛል። እሑድና ቅዳሜ ስራ ይበዛል። ልጆቹ እኮ ትምህርት ቤት ባይዛቸው ኖሮ እኛን ያሳብዱን ነበረና ትምህርቱ ይዞልናል። አሁን ደግሞ ረመዳን ያን ያክል እንትን አይልም። ዘንድሮ ረመዳን ሙቀትም የለም አልሐምዱሊላህ። እንደዚሁ እንትን እንላለን። ሙቀት ብዙ የለም፣ ቀዝቃዛ ነው። በቃ ለየት ደስ የሚል ባህሪ ቀዝቀዝ ብሎ ነው የምናሳልፈው። ኢንሻአላህ ዘንድሮ ረመዳናችን በሰላም ያደርሰን። እኔ እውነት ለመናገር ጓግቼ ያለው ማለት ነው። እናንተ ሳልጓጓችሁ እንዴት ነው አቀባበል ለረመዳን ተዘጋጅታችኋል? እና በጣም ደስ ብሎኛል። አልሐምዱሊላህ በሰላም መድረሴ ብቻ በቂ ነው ማለት ነው። እና ጾም ደግሞ አላህ ትክክለኛ ጾም የሚጾም ሰው ያርገን፣ ጾማችን ይቀበለን፣ በሰላም በደስታ ይዘን በደስታ የምንጨርስ ያርገን፣ ጨርሰን ደግሞ ይቀበለን። ጾሙ ከተጠቀሙች ባሪያዎች ከሱ ባሪያዎች ይመዝግበን ኢንሻአላህ። በርቱ፣ ጠንክሩ ነው የምለው። ባላችሁበት ፈጣሪ ጠብቃችሁ። ከልቤ ነው የምወዳችሁ። ዛሬ የነበረን ቆይታ ይሄንን ይመስላል። በሚቀጥለው ደግሞ በረመዳን አንዳንድ ነገሮች
ብቅ እላለሁ ኢንሻአላህ። ወዳችኋለሁ። መልካም ሁሉ እመኝላችኋለሁ። መልካም የአመት በዓል፣ መልካም የረመዳን ወር የፍቅር፣ የደስታ፣ የመተሳሰብ፣ የብልጽግና ሀገራችንም ሰላም ያርግልን። ሁሉም ነገር የተመቻቸበት ሸይጣን የሚታሰርበት ወር ነውና ዱዓችን ሙስተጃብ የሚሆንበት ወር ነው። ይቀበለን ኢንሻአላህ እላችኋለሁ። እወዳችኋለሁ። በሚቀጥለው ቪዲዮ እስከማገኛችሁ ትናፍቁኛላችሁ። መልካም አመት በዓል ይሁንላችሁ። መልካም ረመዳን ኢንሻአላህ እንገናኛለን። እወዳችኋለሁ። መልካም ጊዜ